የኤንጂኤቲ ፈተናና ምዝገባ ቀን ተራዘመ። የብሔራዊ ድህረ ምረቃ ኤንጂኤቲ መግቢያ ፈተናና ምዝገባ ቀናት ተራዘመ። ትምህርት ሚኒስቴር በ2017 ዓመተ ምህረት የሶስተኛ ዙር የኤንጂኤቲ አመልካቾች ምዝገባ 1 መጋቢት 2017 መጠናቀቁና ፈተናው 5 መጋቢት 2017 ከ3 ሰዓት ጀምሮ እንደሚሰጥ መገለጹ ይታወሳል። ይሁን እንጂ በአንዳንድ ተፈታኞች ጥያቄ መሰረት ምዝገባው እስከ 4 መጋቢት 2017 ዓመተ ምህረት እስከ ምሽቱ 12 ሰዓት የተራዘመ መሆኑን አሳውቋል። የድረገጹን ሊንክ ቴሌግራማችን ላይ አስቀምጠላችኋል። የኤንጂኦና የኤምባሲ የሥራ ማስታወቂያ በቀላሉ የምታገኙትን ቀላልና ነፃ አፕ ልጠቁማችሁ። በመጀመሪያ ጎግል ፕሌይ ላይ ትገባላችሁ። በመቀጠል ሰርች ማድረጊያውን በመንካት አሁን ኢትዮጵያን ጆብስ ብላችሁ ሰርች አድርጉት። በትልቁ አሁን ጆብስ የሚል ሎጎ ያለው አፕ ይመጣላችኋል። አፑን ኢንስቶል አድርጉት። አፑን ስትከፍቱት ልክ እንደዚህ ይመጣል። ኔክስት በማድረግ አሳልፋችሁ ስትጨርሱ ይከፍትላችኋል። እንደምትመለከቱት በተለያዩ መስኮች የተለቀቁ እጅግ በርካታ ሥራዎች ተለቀዋል። በነፃ አመልክቱ። መልካም ዕድል!